ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ከሀገር ውስጥና ከሀገር ውጭ የተመራረጡ ዜናዎችን ይዤላችሁ ቀርቤያለሁ። በቅድሚያ ዋና ዋናዎቹን። ጠቅላይ ሚኒስትር ዶክተር አብይ አህመድ የኮሪደር ልማት ሊያጣጥሉ የሚሞክሩ ሀገራት ስራችንን ለእኛ ተውልን ሲሉ አሳሰቡ። በዝርዝር እንመለከተዋለን። የነዳጅ ማጣሪያና የማዳበሪያ ፋብሪካዎች ግንባታቸው መጀመራቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቋሉ። በዝርዝር እንመለከተዋለን። ከውጭ በጋዛ የሚገኙ የሐማስ ወታደሮችና አመራሮች የተኩስ አቁም እቅድ መቃወማቸው ተገለጸ። የእስራኤል የባህር ኃይል ወደ ጋዛ እየተጓዙ የነበሩት የሰብአዊ እርዳታ ጀልባዎችን ለሶስተኛ ጊዜ ማስቆማቸው ተገልጿል። በዝርዝር እንመለከተዋለን። ሰብስክራይብና ላይክ እያደረጋችሁ እንድታበረታቱኝ በአክብሮት እየጠየኳችሁ ወደ ዜና አምራችኋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የኮሪደር ልማትን ሊያጣጥሉ የሚሞክሩ ሀገራት ስራችን ለእኛ ይተውልን ሲሉ አሳሰቡም። ትላንት መስከረም 22 2018 ዓ.ም ከሶማሌ ክልል መዲና በሆነችው በጅጅጋ ከተማ በቪዲዮ ባስተላለፉት መልእክታቸው የኮሪደር ልማትን ለማጣጣል የሚሞክሩ ያለቻቸውን ሀገራትና ቡድኖችን ማንነታቸውን ሳይጠቅሱን የወቀሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን የተናገሩት የአሜሪካ መንግስት በኮሪደር ልማት ፕሮጀክት ምክንያት በ10 ሺዎች የሚቆጠሩ ነዋሪዎች መፈናቀላቸውን የሚገልጽ ሪፖርት ካወጣ ከቀናት በኋላ ነው ተብሏል። የኢትዮጵያ የኢንቨስትመንት አመቺነትን ሁኔታ የሚዳስስና በአሜሪካ የውጭ ጉዳይ መስሪያ ቤት የተዘጋጀው ሪፖርት የኮሪደር ልማት ከንብረት መብታቸው ጥበቃ አንጻር ስጋት መደቀኑን አመልክተዋል። አዲስ አበባን ጨምሮ ቢያንስ በ40 ከተሞች እየተካሄደ ባለው በዚህ ፕሮጀክት ምክንያት በውጭ ዜጎች ባለቤትነት የተያዙ ቤቶችና ንግዶች ጠመንጃ ደቅኖ ጨምሮ እንዲፈናቀሉ ማድረጉን ገልጸዋል። የነዳጅ ማጣሪያና የማዳበሪያ ፋብሪካዎች ግንባታቸው መጀመራቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሶማሌ ክልል ለሚገነባ የጎዴ ነዳጅ ማጣሪያ ፋብሪካ እንዲሁም የዩሬ ማዳበሪያ ፋብሪካ መሰረተ ድንጋይ መጣላቸውን አስታውቋሉ። በትላንትናው ዕለት ወደ ሶማሌ ክልል ያመራው ጠቅላይ ሚኒስትር ዶክተር አብይ አህመድ በፌስቡክ ገጻቸው ባሳፈሩት መልእክት ትላንት ሐሙስ መስከረም 22 2018 ዓ.ም የሁለቱም ፋብሪካዎች ግንባታ መጀመራቸውን አብስረዋል። በክልሉ ይገነባል የተባለው የጎዴ ነዳጅ ማጣሪያ ሂላል ከተባለው የነዳጅ ስፍራ ድፍድፍ ነዳጅ እንደሚያወጡና እንደሚያጠሩና እንደሚያጠራቅሙ ጭምር ገልጸዋል። የነዳጅ ማጣሪያ ፋብሪካ በዓመት 3.5 ቢሊዮን ቶን ነዳጅ አምርቶ የማቅረብ አቅም እንዳለው በመልእክታቸው ላይ አስፍረዋል። የጎዴ ነዳጅ ማጣሪያ ድርጅት የሚገነባ በጎልደን ኮንክሪት ግሩፕ እንደሆነም ጠቅሰዋል። በሶማሌ ክልል ለዓመታት የነዳጅና የተፈጥሮ ጋዝ ፍለጋ ሲያካሄድ የነበረውን ጎልደን ኮንክሪት ግሩፕ በካሊበና ባህላዊ ሳይቶች ላይ ሲያከናውን የነበረውን ፕሮጀክት መጀመሪያ ምዕራፉን ማጠናቀቁን የገንዘብ ሚኒስቴር በትናንትናው ዕለት አስታውቆ ነበር። ከገንዘብ ሚኒስትር አህመድ ሺዴ ጋር የተገናኘው የጂኤስኤ ግሩፕ ሊቀመንበር የሆኑት ዢኮንግ ሽላን ቀጣዩን የኢንቨስትመንት ምዕራፍ እቅድና ገንዘብ ልውውጥን በተመለከተ እንደተነጋገሩም ጭምር ገልጸዋል። በቀጣይ ኩባንያው በነዳጅ ማጣሪያ ልማት እንዲሁም በድሬዳዋ ከተማ የብረት ማቅለጫ ማዕከላት ምስረታ ላይም እንደሚሰማራም ጭምር አስታውቋል ተብለዋል። በተመሳሳይ በትናንትናው ዕለት መሰረቱ የተጣለው የዩሬ ማዳበሪያ ፋብሪካ ደግሞ የኢትዮጵያ ኢንቨስትመንት ሆልዲንግና ከዳንጎቴ ግሩፕ ጋር በመተባበር የሚገነባ እንደሆነ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ነሐሴ ወር ሁለቱም አካላት ግንባታቸውን ለማከናወን በተፈራረሙበት ወቅት ዳንጎቴ ግሩፕ የፋብሪካው 60 በመቶ ድርሻ እንደሚይዝና ኢንቨስትመንት ሆልዲንግ ደግሞ 40 በመቶ ድርሻ እንደሚኖረው ተገልጿል ተብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለማዳበሪያ በግብዓትነት የሚሆኑ የተፈጥሮ ጋዝ ከካሊባ የጋዝ ስፍራ እንደሚያወጡም ጭምር አስታውቋል ተብለዋል። በጋዛ የሚገኙ የሐማስ ወታደሮችና አመራሮች የተኩስ አቁምን እቅድ መቃወማቸው ተገለጸ። በሐማስና በእስራኤል መካከል የሰላም ስምምነት እንዲደረስ ጥረት እያደረጉ የሚገኙ ተደራዳሪዎች በጋዛ የሚገኙ የሐማስ ወታደሮችና አመራሮችን ማነጋገራቸውን የተገለጸው አዲሱን የአሜሪካ የተኩስ አቁም እቅድ እንዳልተቀበሉ መናገራቸውን የተደመጠው በጋዛ የሚገኙ የሐማስ ወታደሮችና አመራሮች እቅዱ የሐማስ መጨረሻ ለማፍጠን የቀረበ ነው ብለው እንደሚያምኑና ቡድኑ እንዳልተቀበለና ለመዋጋት ቁርጠኛ መሆኑን የተገለጸው ፕሬዝዳንት ዶናልድ ትራምፕ ያቀረቡት 20 ነጥብ ያሉትን የጋዛ የሰላም እቅድ እስራኤል ተቀብላለች። እቅዱም ሐማስ ትጥቅ እንዲፈታና ወደፊት ጋዛ ውስጥ ለሐማስ ምንም ቦታ እንደሌለ የሚያካትት ነው ተብሏል። በኳታር የሚገኙ የተወሰኑ የሐማስ የፖለቲካ አመራሮች እቅዱን ለመቀበል ፍላጎታቸውን ያሳዩ ቢሆንም ነገር ግን ቡድኑ ያገታቸው ግለሰቦች በእጃቸው ስለሌለ ያ ተጽዕኖ እንደፈጠረባቸው የተገለጸው 48 ታጋቾች በሐማስ እጅ ያሉ ሲሆን ከነዚህ መካከል 20ዎቹ በሕይወት መኖራቸው ይታመናል። በሐማስ ውስጥ ላሉ አመራሮች ሌላኛው በእቅዱ ለመስማማት አዳጋች ያደረገባቸው በተኩስ አቁም በተስማሙት በ72 ሰዓታት ውስጥ ሁሉም ታጋቾች እንዲያስረክብ የሚል የእቅድ ክፍል ነው። ይህ የሚሆን ከሆነ ሐማስ የሚደራደርበት ምንም ነገር በእጁ አይኖርም። ምንም እንኳን ትራምፕ እስራኤል ለእቅዱ ተገዢ ትሆናለች የሚል ዋስትና ቢሰጡም በሐማስ በኩል ግን ታጋቾቹን ካስረከበ በኋላ ወታደር ዘመቻዋን አጠንክራ ትቀጥላለች የሚል ጥርጣሬ እንደፈጠረበት ነው የተገለጸው።
በተለይም ደግሞ በዶሃ የሐማስ አመራሮች ለመገደላቸው የአሜሪካን ሁኔታ እርምጃ መውሰዳውን ጥርጣሬ ከፍ እንዲል አድርጓል ተብሏል። ከአሜሪካና ከአረብ ሀገራት የተውጣጡ ጊዜያዊ የዓለም አቀፍ አረጋጊ ኃይል በጋዛ ይሰማራ መባሉ የሐማስ አመራሮች ይህን ሌላኛው አይነት ወረራ ነው በማለት እየተቃወሙ ነው። በተጨማሪ የትራምፕ አስተዳደር የእስራኤል ጦር ከጋዛ ሲወጣ ግዛቲቱ ከእስራኤልና ከግብጽ ጋር በሚያዋስናት አካባቢ ሊኖሩ የሚችሉ የደህንነት ቀጠና የሚያሳይ ካርታ ይፋ ካደረጉ በኋላ ጥርጣሬ ፈጥሮባቸዋል። ይህ የደህንነት ቀጠና ማን እንደሚያስተዳድር በግልጹ ያልተቀመጠ ቢሆንም እስራኤል የምትሳተፍበት ከሆነ ግን አለመግባባት እንደሚነሳ ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሰኞ ዕለት በእቅዱ ለመስማማታቸውን ቢገልጹም ከዛ በኋላ ግን በርካታ የእቅድ ነጥብ ወደ ጎን ያደረጉ ንግግር አድርጓሉ ተብሏል። በኤክስ ገጻቸው ላይ ባጋሩት የቪዲዮ መልእክታቸው ላይም የእስራኤል ጦር በጋዛ የተወሰኑ ክፍሎች ውስጥ ላይ እንደሚቆዩና ሀገራቸው በኃይል ቢሆንም የፍልስጤም አጋርነትን እንደምትቃወም ጭምር ገልጿል። በኤክስ ገጻቸው ላይ ባጋሩት የቪዲዮ መልእክታቸው ላይ የእስራኤል ጦር በጋዛ የተወሰኑ ክፍሎች ውስጥ ላይ እንደሚቆዩና ሀገራቸው በኃይል ቢሆንም የፍልስጤም አጋርነትን እንደምትቃወም ገልጿል። የእስራኤል የባህር ኃይል ወደ ጋዛ እየተጓዙ የነበሩት የሰብአዊ እርዳታ ጀልባዎችን ለሶስተኛ ጊዜ ማስቆማቸው ተገለጸ። የእስራኤል የባህር ኃይል ወደ ጋዛ እየተጓዙ የነበሩት የሰብአዊ እርዳታ ጀልባዎችን ለሶስተኛ ጊዜ ማስቆማቸው ተገለጸ። የእስራኤል የባህር ኃይል ወደ ጋዛ ሰብአዊ እርዳታ ይዞ በመጓዝ ላይ የነበሩ ጀልባዎችን ማስቆማቸውን የተገለጸው የስዊዘርላንድ የአየር ንብረት ተሟጋች የሆኑት ግሬታ ቱንበርግ ጨምሮ ሌሎች ሰብአዊ እርዳታ ይዞ እየተጓዙ የነበሩት የመብት ተሟጋቾች በእስራኤል ባህር ተይዘዋል። የእስራኤል የውጭ ጉዳይ ሚኒስትር በርካታ ጀልባዎች ደህንነታቸው በተጠበቀ መንገድ እንዲቆም ተደርጓል ብለዋል። የመብት ተሟጋቾቹን ወደ እስራኤል ወደቦች መወሰዳቸውን የገለጹት ለጋዛ ሰብአዊ እርዳታ ለማድረስ በጀልባ የሚጓዙ ሰዎች ስብሰባቸው እንዲቆም የተደረገው ወደ ጦር ቀጠና በመቅረባቸው ነው ሲሉ የእስራኤል የውጭ ጉዳይ ሚኒስትር አስታውቋል። ወደ ጋዛ እየተጓዙ የነበሩ ጀልባዎች 30 እንደነበሩና ከመድረሻቸው በ88 ኪሎ ሜትር ርቀት ላይ እንዲቆሙ ተደርጓል ሲሉ ተገልጿል። ወደ ጋዛ እየተጓዙ የነበሩ ጀልባዎች 30 እንደነበሩና ከመድረሻቸው በ88 ኪሎ ሜትር ርቀት ላይ እንዲቆሙ መደረጋቸውን የተገለጸው ህገወጥ ነው እኛን ለመከላከል እየተደረገ ሳይሆን ተስፋ መቆረጣቸውን የሚያሳይ ነው በማለት ተቃዋሚዎች ተቃውሟቸውን እያሰሙ ይገኛሉ። ከጀልበኞቹ አንድ ሆኖ ተብሎ እንዲጋጩ ተደርጓል ሲሉ የመብት ተሟጋቾች ተናግረዋል። ከፍተኛ መጠን ያለው የውሃ በሚለቁ መሳሪያ ጀልባዎች እንደተመቱን ጭምር ገልጸዋል።